ፊትሽን ገልጠሽ ምትገቢ እንደሆነ ገልጠሽ ግቢ አለኝ። በእርግጥም እኔን አካታች የሆነ ነገር እንደሚሆን ነበር የጠበቅኩት። ከዛ አለቀ፣ ማሽኑ ተሰርቶ አለቀ። ያው ማሽኑ እንዴት ነው ፌስ ስካነሩ ብዙ ሰው ጋር ያው ጥያቄ ሊነሳ ይችላል ብዬ ስለማስብ ነው የተገጠመው። በጣም ግልጽ በሆነ ቦታ ላይ ነው። ወይም ከፊት ለፊት የሆነ ሊከልል የሚችልሽ ነገር ወይም ከጎንና ከጎን ሊከልልሽ የሚችል ነገር የለም። የሆነ ፉል መስታወት በሆነበት ቦታ ላይ በጣም ግልጽ በቃ አለ አይደለም። ፐብሊክ እንደውም የ6 ኪሎ ትንሽ ወደ ጠጋ ብሎ ነው በመስታወትም ቢሆን ስቲል ማለት ነው። የ5 ኪሎ በጣም አደባባይ ላይ ነው። የ6 ኪሎም እኮ ጠጋ ላልኩሽ እንጂ ፊትሽ ብትከፍቺ ከሩቅ ያለ አካል ቅንድብሽ እንኳን ሳይቀር ምን አይነት እንደሆነ ሊያየው በሚችልበት ሁኔታ በጣም ክፍት በሆነ ቦታ ላይ ነው የነበረው። እዛ የሆነ ቀን ግቢ አልነበርኩም። ጠዋት ላይ ስመለስ ነገርየው አክቲቬት ተደርጎ በቃ ተማሪው በዛ በኩል ነው እየገባ ያለው። እኔም ሄድኩኝ፣ ጠጋልኩኝ። ሳየው ከፌስ ከሚያነሳው በታች በኩል የአይዲን ስካን የሚያደርግ ቦታ እንዳለ አየሁኝ። ከዛ ዋው በጣም ነው ደስ ያለኝ። አላሁ መባሪክ ምናምን እኔንም የሚያካትት ነገር ነው እንዲህ ነገር ምናምን ነገር አልኩኝና ያው ማይ ኤክስፔክቴሽን በቃ ተረጋገጠ። ትክክል ነበር ያሰብኩት ነገር አልኩኝ። ሄድኩኝ አይዲን ላጣድግ ያውጥቼ ምናምን ስካን ላደርገው ስል ምንም ነገር አረንጓዴም እየበራ አይደለም ምንም ነገር ያለ ድጋሚ መሞከር ጀመርኩ። ከዛ ጥበቃው ዞር ብሎ አየኝና አንቺም ደግሞ እሱ ጋር የምትታገዩ እኮ አክቲቪቲ አልተደረገም አለኝ። ከዛ ፊትሽን ገልጠሽ ምትገቢ እንደሆነ ገልጠሽ ግቢ አለኝ። ከዛ ግራ ገባኝ። እንዴት ነው እንደዚህ ገልጬ የምገባው ምናምን ያው ምስኪን ነው ምን ነው በዛ እንዴት ነው ገልጬ የምገባው ምናምን። ከዛም በኩል ህዝብ እኮ አለ እኔ እኮ ለአንድ ወንድ ፊቴን አልከፍትም ብዬ ነው እንኳን ለህዝብ ልከፍተው ብዬ ነገርኩት። በእንግዲህ ካሁን በኋላ ወሬሽ ከማሽን ጋር ነው ምናምን ነገር ብሎኝ ጀርባውን አዙሮ ሄደ።